አምሳሉ ደስታ እባላለሁ። ቀበሌ ሳያደብር በስርዓተ ምግብ አመጋገብ እና ስልጠና ሰልጥነን አሁን በጣም ትልቅ ደረጃ ላይ እየደረስን ነው። ያንን ጓሮአችንን አታክልት እየዘራን እየቆፈርን ውሃ አለን ተጓሩ በዛ ይሄን አፍሱ ብለው ዘር ሲሰጡን ጎመንም ስንዘራ ሁሉንም ስንዘራ ቃሪያም ገዝተን ተገበያ ብንተክል አሁን እየበቀለ በጣም በቃ ዞር ብለንም ቀጥታ ስንሰራ እንደልባችን በጣም ጥሩ። ስሜ ባዩ አበረብራለሁ። በሰሜን ሸዋ በሳያደብር ነዋዩ ወረዳ የኤፍኤስአር አስተባባሪ ነኝ። የዛሬው ዋናው ዓላማው የልምድ ልውውጥ ነው። ይሄንን የተሟላ ምግቡን እንዴት አድርጎ መዘጋጀት እንዳለበት ከነሱ ጋር ከአርሶ አደሮቹ ግብአቱን አብዛኛውን ግብአት ከነሱ ጋር አሟልተን ከሌሎችም ቀበሌዎች አድርገን ይሄን የልምድ ልውውጥ ለሚቀጥለው ዓመት በሰፊው ራሳቸው ምክንያቱም እኛ በአብዛኛው አርሶ አደሩ ያመርታል ትርፍ አምራች ወረዳ ነውና ይሄንን ያመረተውን ምርት በአንድ ጋር አቀናብሮ ከመመገብ አንጻር የቤተሰቡን ጤንነት ከመጠበቅ አንጻር ክፍተት ነበረውና ይሄን ክፍተት ለመሙላት በዋነኛነት ይሄንን የስርዓተ ምግቡን ማሟላት የግድ ስለሚጠይቅ ይሄንን የተሟላ የምግቡን አንተ ብለን አሟልተን ዛሬ አዘጋጅተናል። ባልከው ስዩም ከሳያደብር ቀበሌ ከሰፈረ ሰላም ንዑስ ጎጥ ነው የመጣሁት። ዛሬ እዚህ የመጣንበት ምክንያቱ ምንድነው? በስርዓተ ምግብና በስርዓተ ጾታ ጉዳይ ነው። ሰፈራችን ሞዴል ነው። በዛ ሰፈር ተመርጠን የተያዘን 61 ሰዎች በሞዴልነት ለዛሬ 2 ዓመት አካባቢ ስልጠና ወስደናል። እዚህ አካባቢ ላይ ስልጠና ስንወስድ በምን ምክንያት ነው የወሰድነው? የተመጣጠነ ምግብ እንዴት ምን አይነትና ምን አይነት ናቸው? ስጋ ብቻ አይደለም የተመጣጠነ ብዙ የተመጣጠኑ ከአትክልት ዝርያዎች አሉ። እነሱን በተመለከተ ስልጠና ወስደናል። ዘር እንዴት እናገኛለን ጥያቄ አንስተናል። ይሄ ኤፍኤስአር ተቋም ገዝቶ ዝርያውን አምጥቶ በየጓሯችን ጎመናል ተለያየ አትክልት አለን። እነኚህ ደግሞ ጠዋት ማታ ከሰዓት መመገብ እንዳለብን የተመጣጠነ ምግብ በእንዲህ አይነት መንዲት መቀጠል እንዳለብን ከዶሮም ዝርያ ዶሮ ሰጥቶናል። ከዛ ደግሞ ሌላ ደግሞ የጓሮ ንብ እንድናነባ ቀፎ ገዝቶ ሰጥተውናል። እነኚህን እንዴት አመጣጥነን መመገብ እንዳለብን የመጀመሪያ ጊዜ ስልጠና ወሰድን። ከስልጠና ጀርባ ወዲያው ተገበርናለን። እግር በእግር ደግሞ እኛን እያዩ ተገበሩ አሉ። ዛሬ ፕሮግራማችን ከአጠቃላይ ከስርዓተ ምግብ ጋር ተያይዞ እንደ ወረዳችን ስርዓተ ምግብ መሰረት ያደረገ ተግባራትን ከመፈጸም አንጻር በርካታ ተግባራቶችን ፈጽመናል። በተለይም እንደ ወረዳ 13 የገጠር ቀበሌዎች አሉ። 13 የገጠር ቀበሌዎች ላይ አንዳንድ ሞዴል የስርዓተ ምግብ መንደር በመመስረት በ13ቱም ቀበሌ ላይ ራሱን አስችሎ የስርዓተ ምግብ ሞዴል መንደር እየተከናወነ ይገኛል። በምግብ ስርዓት ማጠናከሪያ ፕሮግራም እና በሰቆጣ ቃል ኪዳን በበጀት ድጋፍ ካሉን 13 ቀበሌዎች ውስጥ 4 ሞዴል መንደር መርጠን እየሰራን ያለበት ሁኔታ ነው ያለው። ከዚህ በዘለለ ግን ይሄንን የአመጋገብ ስርዓት ሰው ወደ ሁሉም አካባቢ በተለይ 13ቱም ቀበሌ ላይ ይሄንን የልምድ ልውውጥ ወስደው በየቀበሌያቸው ተደራሽ ያልሆኑ አርሶ አደሮች ተደራሽ እንደሆኑ በእኛም በኩል ይሄን በአጽንኦት ይዘን እየሰራን ያለንበት ሁኔታ ነው ያለው። እናመርታለን። አመጋገብ ላይ ክፍተት አለ። ትልቁና ዋናው ዓላማ የአመጋገብ ችግርን ለመቅረፍ እንደሆነ የዛሬ ፕሮግራማችን